ሰላም ፋሚሊ እንዴት ናችሁ? ትላንት ማታ በዓለም ዋንጫው እጅግ አስገራሚና አጓጊ ጨዋታዎች ተካሂደዋል። ያልተጠበቁ ውጤቶችና ታላላቅ ታሪኮች ተመዝግበዋል። ዝርዝሩን አብረን እናያለን። የብራዚል መንሰራራት እንደቀጠለ ነው። ብራዚል ስኮትላንድን 3-2 በሆነ ሰፊ ውጤት ስታሸንፍ ቪኒ ጁኒየር ድንቅ ሁለት ጎሎችም ሲያስቆጥር የማንቸስተር ዩናይትዱ የመስመር ተጫዋች ማቲያስ ኩኛ ተጨማሪ አንድ ጎልን አክሏል። ለብራዚል ትልቁ ዜና ግን ኮከቡ ኔይማር ከረጅም ጉዳት በኋላ ወደ ሜዳም ተመልሶ መጫወቱ ነው። ኔይማር ጁኒየር በማቲያስ ኩኛ ተቀይሮ በመግባት ጥሩ እንቅስቃሴ ማሳየት ችሏል። ብራዚል በ7 ነጥብ ምድቧን እየመራች ወደ ቀጣዩ ዙር ማለፏንም አረጋግጣለች። ሜክሲኮ ታሪካዊ ጉዞ እንደቀጠለ ነው። የውድድር አስተናጋጇ ሜክሲኮ ቼክ ሪፐብሊክ 2-0 በማሸነፍ በምድብ 3ቱንም ጨዋታ በድል አጠናቃለች። በ9 ነጥብ በአንደኝነት ያለፈች ሲሆን ይህ ለአንድ የሰሜን አሜሪካ ሀገር በታሪክ የመጀመሪያ ትልቁ ስኬት ነው። ሞሮኮም እንዲሁ የጎል ናዳ አድርጋለች። ሞሮኮ ሂተንን 4-2 በሆነ አስደናቂ ውጤት ስታሸንፍ ከብራዚል ጋር እኩል 7 ነጥብ ቢኖራትም በጎል ክፍያ ተበልጣ በሁለተኝነት ወደ ቀጣይ ዙር ማለፏን አረጋግጣለች። የአፍሪካዊቷ ሀገር ደቡብ አፍሪካ ሳትጠብቅ በታሪኳ ለመጀመሪያ ጊዜ ደቡብ ኮሪያን 1-0 በማሸነፍ የሁለተኝነት ደረጃን በመያዝ ወደ ቀጣዩ ዙር ማለፏን አረጋግጣለች። ቦስኒያ ኳታርን 3-1 ስታሸንፍ ስዊዘርላንድ ካናዳን 2-1 አሸንፋለች። የዘንድሮ የዓለም ዋንጫ በእያንዳንዱ ምሽት አስገራሚ ክስተቶችን እያሳየ ይገኛል። የእናንተ ተወዳጅ ሀገርስ ምን አደረገች? ደረጃ ላይ ትገኛለች የሚለውን በኮመንት መስጫ ላይ አጋሩኝ። ቪዲዮ ላይክ እና ሰብስክራይብ በማድረግ እንዳትረሱኝ።